በኢትዮጵያ የፊልም ታሪክ ላይ እጅግ ተወዳጁ እጅግ ተናፋቂው ተመልካቾቹን በስስት ያዝናና በአስገራሚ የትወና ብቃት በተመስጦ ልብን የሚሰርቀው ተወዳጁ ተዋናይ ታሪኩ ባባ ማን ነው? በዛሬው የፈገግታ ታሪክ ቆይታችን ስለ ተወዳጁ ተዋናይ ያልተሰሙ አዝናኝና አስተማሪ የሆኑ የህይወት ገጽታዎችን እንዳስሳለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግና የደውሏን ምልክት በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። የተለያዩ የሀገራችንን ታዋቂ ሰዎች የህይወት ታሪክ በአዝናኝ አቀራረብ በፈገግታ ታሪክ ዩቲዩብ ቻናል ብቻ ታገኛላችሁ። አብራችሁን ስለሆናችሁ ከልብ እናመሰግናለን። በቀጣይ ቪዲዮ የተወዳጇን ተዋናይትና ድምጻዊት ሳያት ደምሴ ታሪክ ይዘንላችሁ እንቀርባለን። ቪዲዮው እንደተለቀቀ በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በ1977 ዓመተ ምህረት በአዲስ አበባ ከተማ የተወለደው ከልጅነት እስከ ዕውቀት በፈገግታውና በተጫዋችነቱ የሚታወቀው የመጀመሪያና ሁለተኛ ደረጃ ትምህርቱን እዚሁ አዲስ አበባ አጠናቀቀ። ለጥበብ ካለው ጥልቅ ፍቅር የተነሳ ከቀለም ትምህርት ይልቅ ወደ ቲያትር ዘርፍ በመግባት ራሱን ፈልጎ ያገኘው በለጋ ዕድሜው ነበር። በ20ዎቹ መጀመሪያ ዕድሜው ለመጀመሪያ ጊዜ የተቀላቀለው በጊዜው የነበረውን አበቦች የተሰኘ የቲያትር ክበብ ነበር። በመቀጠልም የትወና አቅሙ ለከፍተኛ ደረጃ እንደሚያደርሰው በማመኑ በተወዳጁ የኪነ ጥበብ አባት የክብር ዶክተር ተስፋዬ አበበ ወይንም ፋዘር ቤት ተቀላቀለ። ይህ እርምጃውም ከመላው የኢትዮጵያ ሕዝብ ጋር ለመተዋወቅ መንገድ ከፈተለት። በተለያዩ የቲያትር ስራዎች የተሳተፈው ተወዳጁ ባባ ከቲያትር አዘጋጆች አልፎ የፊልም ባለሙያዎችን ቀልብ መያዝ ጀመረ። የተለያዩ ፕሮዲውሰሮችና ዳይሬክተሮች የትወና አቅሙን ሲያዩ በተስፋ አይናቸው ተመለከቱት። ይህንንም አቅሙን ለመፈተሽ አንድ እድል አቀረቡለት። ለባባ የመጀመሪያ ፊልሙ ብቸኛ እድሉ ይህንን በአግባቡ ካልተወጣ ዳግም ወደ ፊልሙ ዓለም እንዳይመለስ አምኖ ስራውን ጀመረ። ነገር ግን እንዳሰበው አልሆነለትም። ሁሉም ነገር ካሰበው በላይ ሆነ። የመጀመሪያው ሳይሆን 50ኛው ፊልሙ እስኪመስል በሚያስገርም የትወና ጥበብ መላው ኢትዮጵያውያንን አስገረመ። የባባ የፊልም ጉዞ እንሆ በላውንደሪ ቦይ ተጀመረ። ባባ የሆነ ልብስ ሊያዘዋ ወንዙ ስታኝ ነው እንዴ? ዝም ብለሽ ትሄጃለሽ። የሆነ ልብስ ነው ትልስ ግን የፈለግነውን ልብስ እንድንይዝ ትልቁን ሻንጣ ነው ወይ እንደ ባባ ከሀገር አንወጣ። ትንሹን ሻንጣ ነው የምትይዥው። በቃ አትጭቂኝ። ክፍለ ሀገር አይደል እንዴ የምንይዘው? ትልቁን ሻንጣ ብንይዝ ምን አለበት? ትልቁን ሻንጣ ነው ማለት እኮ ደውላ እስካሁን አልደወለችም። ብደውልላት ጥሩ ነው አይደል እኮ? ትልቁን ሻንጣ ነው እሺ። ብደውልላት ምን ቀድሞ ደወለ ነው የምትለው? እኔ ያኛውን ጃኬት መያስረን ፈልግ ራሱን ትልቁን ሻንጣ። እስቲ ወጋት አቱኝብኝ። ምንም ፋታ የሌላት በስማም እንዴ! የኔው እንደመግባት አይቻልም። ለምን? የቤት ፕሮቶኮል አያስገባም። ያን ፕሮቶኮል ነው ወንድ ልጅ ሱፍ ካላደረጋ እናስገባው። እባክህ ማን ያለው? የቤቱ ደንብ ነው። ደንብ ምናምን ትላለህ እንዴ? ውስጥ ሰው ቀጥሬያለሁ። እባክህ ስማ፣ እኔ ሱፍ ብርቄ መሰለህ እንዴ? ሱፍ ማለት እኮ ነው ተከበብ ያደኩት። በእናትህ እንደ ሱፍ እንትን ብርቄ ነጭ ባክሽ በር ላይ ቆማለሁ። እዚህ ሱፍ ኑግ ምናምን አታስቢብኝ። ከተወዳጇ የሙዚቃና የፊልም ባለሙያ ሳያት ደምሴ ጋር በመጣመር የማይረሳ የትወና ብቃት አሳየን። በቀጣይ ቪዲዮ የተወዳጇን ተዋናይትና ድምጻዊት ሳያት ደምሴ ታሪክ ይዘንላችሁ እንቀርባለን። ቪዲዮው እንደተለቀቀ በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ባባም በመጀመሪያ ስራው ከፍተኛ እውቅናንና ተወዳጅነትን ተጎናጸፈ። ላውንደሪ ቦይ ለህዝብ ይፋ ከተደረገበት ቀን አንስቶ እጅግ በርካታ የፊልም ስራዎች ወደ ባባ መጉረፍ ጀመሩ። ሆኖም ግን ጉድና ጅረት ወደ ኋላ ነው እንዲሉ የባባ በእውቅና ዓለም ውስጥ መኖር በጎ ጎን ቢኖሩትም ነገር ግን በዛው ልክ ወደ አላስፈላጊ የህይወት መስመርም ወሰደው። ባባ በፊልም ሙያ ቆይታው ከ60 በላይ ፊልሞችን በድንቅ ችሎታ ለተመልካቹ አድርሷል። ለአብነት ያህልም ኢንጂነሮቹ፣ ወጥቶ አደር፣ ቦሌ ማነቂያ፣ ኢዮሪካ፣ 300 ሺህ፣ ይዋጣልን፣ ወፌ ቆመች፣ ወሬ ነጋሪ፣ ማለዳ፣ አጨብጭቡለትና የመሳሰሉት አይረሴ ፊልሞቹ ናቸው። ተወዳጁ ተዋናይ ባባ
ከፊልም ሙያው ካገኛቸው ታላቅ በረከቶች መሃል አንዷና ዋነኛዋ የሆነችው ቃል ኪዳን ጥበቡ ነበረች። በድንቅ የትወና ብቃቷ የምናውቃት ቃል ኪዳን ጥበቡ በትወና ዓለም ሳይሆን በገሃዱ ዓለም የባባ ሚስት በመሆን ተሳትፋለች። እጅግ የሚያምርም አንድ ወንድ ልጅ አፍርተዋል። ሆኖም ግን ትዳራቸው እንደ ብዙ የኢትዮጵያ ፊልም በመጨረሻም አብረው በደስታና በፍቅር መኖር ጀመሩ የሚል አጨራረስ አልነበረውም። ባባና ቃል ኪዳን ልጃቸው የ3 ዓመት ዕድሜ እንኳን ሳይሞላው ነበር የተለያዩት። ይህ በቅርበት ለሚያውቃቸው ሁሉ አሳዛኝ ዜና ነበር። ዋናው ጥያቄ ግን ባባና ቃል ኪዳንን ምን አለያያቸው? ከመለያየትስ ይልቅ ተቻችሎ መኖር አይቀልም ነበር? በሰይፉ ፋንታውን ሾው ኩላሊት ከተቀባበሉ በኋላ እንኳን በሽማግሌ ለማስታረቅ የተሞከረ የፍቅር ታሪክ አይተናል። የባባና ቃል ኪዳንን የፍቅር መመለስ በሽምግልና መንገድ ለምን አልተካሄደም? የዚህ ሁሉ ጥያቄ መልስ በቀጥታም ሆነ በተዘዋዋሪ ባባ ዘንድ ነበር የሚገኘው። በህዝብ ዘንድ ተወዳጅና ታዋቂ መሆን ለከፍተኛ የህይወት ፈተናዎች ያጋልጣል። ብዙዎቹ የኢትዮጵያ ወንድ አርቲስቶች የሚታሙበት የመጠጥ ሱስ፣ የሴት ሱስ እንዲሁም የተለያየ አጉል ባህሪያት ሰዎችን ከማንነታቸው ያርቃሉ። ባባም ከነዚህ ፈተናዎች መሃል በአንዱ እጅግ ተፈተነ። እጅግ በላቀ ደስታ የተቀላቀለው የእውቅና ህይወት ፈተናውን አበዛበት። ችግሩን ለሰዎች ከመንገር ይልቅ ወደ አምላኩ መመለስ መረጠ። ለብዙ የተቸገሩ ሰዎች የደረሰው ባባ እሱ በተቸገረ ሰዓት ሰዎችን ድረሱልኝ ማለት አልፈለገም። ለረጅም ጊዜ በህመም የተሰቃየው ባባ እጅግ ቅርብ ከሆኑ ጓደኞቹ በስተቀር ማንም የሱን ህመም ያወቀ አልነበረም። ባባ ለሰዎች መቸገር ነው እንጂ ሰዎችን ማስቸገር አያውቅም። በዚህ ሂደት ለረጅም ጊዜ በህክምናና በጸበል ከህመሙ ሲበረታ ቢቆይም ከበሽታው ፍጹም ለመዳን ጊዜው ረፍዷልና ወደ ተሻለው ሰማያዊ ዓለም በ38 ዓመቱ በክብር ተሸኘ። እውቅና ማለት ሁለት የተለያዩ ፍሬዎችን የምታፈራ እጅግ የተዋበች ዛፍ ናት። ፍሬዎቿን መርጦ ለሚበላ የክብርና የባለጠግነት አድባር ስትሆን፣ መምረጥ ላልቻለ ግን የጥፋት ምንጭ ትሆናለች። ባባ ወንድማችን ከልብ እንወድሃለን። ነፍስህን በአጸደ ገነት ያኑርልን። ይህ ፈገግታ ታሪክስ ዩቲዩብ ቻናል ነው። የተለያዩ የሀገራችንን ታዋቂ ሰዎች የህይወት ታሪክ እንዲደርሳችሁ ሰብስክራይብ በማድረግ የደውሏን ምልክት ሲጫኑ በቀጣይ የአስገራሚዋን ሳያት ደምሴ የህይወት ታሪክ ለመከታተል ሰብስክራይብ ማድረጉን አይርሱ።